ሐቅን ስታውቅ የሐቅን ሰዎች ታውቃለህ። እራ፣ አንብብ፣ ከሰለፎች ኪታብ ተገናኝ። የዛን ጊዜ ነው የምታውቀው። አለበለዚያ ድብልቅልቁ የወጣ የሆነው ለዚህ ነው። ብዙ ጺም ያሳደጋለ፣ ብዙ እየጠመጠመ ነው፣ ብዙ ጀለብያ እየለበሰ ነው፣ ብዙ ሽርጥ እየለበሰ ነው፣ ብዙ ውጫዊ ገጽታውን ቀይሮ ውስጣዊ ማንነቱን ግን ለሰው ያስረከባለ። አይቻልም። بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمة الله وبركاته أدرى وانا الرياتشن دعواتشن أكهدو كسلفوش قال نتواوقنو ከዛበታችን ያሉ ዑለማዎች هم ዑለማኡና ዑለማዎቻችን ናቸው። በዘመናችን ያሉ ዑለማዎችም ዑለማኡና ከኛም በፊት የነበሩ ዑለማዎች ዑለማኡና ዑለማኡ አህሊ ሱነቲ ወልጀማዓ ዑለማኡና ዑለማዎቻችን ናቸው። የትም ይወለዱ የትም ይደጉ የትም ይኑሩ ዑለማዎቻችን የመንም አህሉ ሱና ዑለማ ሰዑድም አህሉ ሱነቲ ወልጀማዓ ዑለማዎች አሉ። ግብጽም ይኖራሉ፣ ሞሮኮም ይኖራሉ፣ ቱኒዝም ይኖራሉ፣ አልጄሪያም ይኖራሉ፣ ሱዳንም ይኖራሉ። አህሉ ሱነቲ ወልጀማዓ ሱናን የተከተለ ማንኛውም አብጠርጥሮ የተከተለ የተውሂድ ዓሊም ዑለማኡና እንወዳቸዋለን፣ እናከብራቸዋለን። እንዳይቀላቀል ነው ነገራቶች እየተቀላቀሉ እየሄዱ ስለሆነ ነው። አንድ ነገር ልበላችሁማ አላህ ሱብሓነሁ ወተዓላ ጭፍን መከተልን ተቅሊድን በሌላ ላይ ተንጠልጥሎ ፓራሳይት ሆኖ መሄድን አውግዟል፣ ከልክሏል። የለም ከመረጃ ተገናኝ። ስለዚህ ሐቅን ስታውቅ የሐቅን ሰዎች ታውቃለህ። ቅራ፣ አንብብ፣ ከሰለፎች ኪታብ ተገናኝ። የዛን ጊዜ ነው የምታውቀው። አለበለዚያ ድብልቅልቁ የወጣ የሆነው ለዚህ ነው። ብዙ ጺም ያሳደጋለ፣ ብዙ እየጠመጠመ ነው፣ ብዙ ጀለብያ እየለበሰ ነው፣ ብዙ ሽርጥ እየለበሰ ነው፣ ብዙ ውጫዊ ገጽታውን ቀይሮ ውስጣዊ ማንነቱን ግን ለሰው ያስረከባለ። አይቻልም፣ አይቻልም፣ አይቻልም። عن عبد الله بن مسعود رضي الله تعالى عنه فيما ذكره الإمام الشاطبي رحمه الله في الاعتصام وكذلك في حلية الأولياء لا يسفرنا يتكمتنا من كان مستنا فليستن بمن قد مات والحي لا تؤمن عليه الفتنة መከተል የፈለገ በትክክል መንሃጁን አጽንቶ አጠንክሮ መስመሩን ጠብቆ በደንብ አስተካክሎ መሄድ የፈለገ ሰው ፈለስተነ ቢመን ቀድማት የሞቱትን ይከተል። በህይወት ያለ አይታመንለትም፣ ምን እንደሚመጣበት አይታወቅም። እኛ ያለ አቅማችን ሰዎችን እንሸከም፣ እላያችን ላይ እንጭንና ለነብይነት አንድ ዙር ሁለት ዙር እስከሚቀራቸው እንሰቅልና ከዛም በኋላ የሆነ ነገር ጅው ባሉ ጊዜ ተከትሎ ጅው ይመጣል። የለም እንደዚህ አይነት ነገር አይሰራም። ኡስታዝህም ይሁን ሙስጠፋም ይሁን ጀማል ከማልም ይሁን አህመድ አንተ መረጃዎችን እያጣራህ እያበጠርክ እንድትሄድ ራስህን ችለህ ሰለፎችን ወቃቸው። ወላሂ እንገናኛለን መስመሩ ላይ ብቻ ሰለፎችን ያዝ فإن أصحاب محمد صلى الله عليه وسلم كانوا خير هذه الأمة يزج أمة مرطوش ناتشو يا رسول صحابيوش أمة لزج أمة مرط وأبرها قلوبا لباتشو خيرنيا ملكام نبرو لباتشو ملكام وأعمقها علما أوقاتشو طلق وأقلها تكلفا ድርቅና የለባቸው የማያውቁትን አያውቁም፣ የሚችሉትን ይሰራሉ፣ የሚችሉትን ያስተምራሉ። እንደዚህ ነበሩ የረሱል ሷሃቢዎች። اختارهم الله عز وجل لصحبة نبيه ونقل دينه ለነብዩ ባልደረቦች አድርጎ መረጣቸው። ዲኑን ተሸክመው ለቀጣይ ትውልድ እንዲያስተላልፉ መረጣቸው። ታላላቆች ነበሩ የረሱል ሷሃቢዎች። ለዚህም ነው فتخلقوا بأخلاقهم በእነሱ ስነ ምግባር አጊጡ፣
በእነሱ ስነ ምግባር እናንተ ማሸብርቁ ይመርባችሁ የነሱን መንገድ ወጠራኢቅህም የነሱንም ጎዳና ተከተሉ فإنهم كانوا على الهدى المستقيم በቀጥተኛ ጎዳና ላይ ነበሩ አስሐቡ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ ምንም ይሁን ምንም ይምጣ نحن نتبع كتاب الله وسنة رسول الله صلى الله عليه وسلم بفهم من بفهم مشايخنا بفهم علمائنا አይደለም بفهم السلف الصالح ይሄ ነው አለበለዚያ በየቦታው ትናንሽ የተወሰኑ ነገራቶች እየተቀመጠ ነው ያለው እና ይሄንን ካልተከተልክ ከሌን ካልያስ ከንተናጋ ካልሆን አለቀ ትወጣለህ የለም እንደዛ አይነት ዲናችን ውስጥ የለም ይሄ የለም ተቅሊድ ተከልክለናል አይቻልም ጭፍን መከተል የሚባል ነገር የለም በዘር መከተል አሁን ማአት የሆነው hatta አንተ እኔ እኮ ማለት የፖለቲካ መሪዎችን እኮ አይደለም የፖለቲካ መሪ ፖለቲከኛ ነው የፖለቲካ አስተማሪ ነው ዱንያውን የሚፈልግ ነው ዱንያውን የሚያሳድር ነው ማህበረሰብን ያቀጣቀጠ ያነታረከ የገቢ ምንጩን የሚያፋፋ ነው ቤቱን የሚሰራ ነው ዶላር የሚለቅም ነው ስሙን ያሰፋ የፖለቲካ አሸርጦ ጠምጥሞ ሱንይ መስሎ ጺማ ሳድጎ ሸብቶ እንደው ግርም ይልሃል ወደ ዘርነት ሲጠራ ና ወደ ዘር ብሎ ቅስቀሳ ሲያደርግ ይገርምሃል በአንደበቱ አይናገርም ውጭ ላይ ና ወደ ዘራችን የከሌ ቋንቋ ተናጋሪ ሆይ ና ብሎ አይደለም ያውጀው ውስጡን ነው ስራ የሚሰራው እንደ ባክቴሪያ እንደ ቫይረስ ውስጡ ነው የሚሰራው ይሄ እንዳይኖርብን በቃ ሐቅ የሚባልን ነገር እንቅራው ሰለፎቻችን እንከተል ይሄው የዘር አለ ሌላ አብሮ በማደግ ሌላ በአማችነት ሌላ በገንዘብ ጥቅም በዚህ ተሳስሮ ልባሱ ካፖርቱ ምንድነው ሰለፍያ ናት ከካፖርቱ ስር ግን አጃኢብ ቲሸርቶች አሉ አጃኢብ የሚገራርሙ ቲሸርቶች ተለብሰዋል የዘር ቲሸርት ተለብሰዋል የሸኽ ተዓሱብ ተለብሰዋል ተቅሊድን አዕማ ተለብሰዋል ኡስታዝ ላይ ድርቅ ማለት ተለብሰዋል አለቀ ይሄን ሁሉ ለብሰው በምን እንደገና ይደርቡባታል ካፖርቷ ትመጣና ሰለፍያ ካፖርት ገጭ ትደረጋለች 12 ኪስ ያላት ይሄ አይሆንም እንደዛ አይደለም እንደዛ እንዳንሆን ስለዚህ እንደው በጨፍን ተከታዮች እንዳንሆን ብዙ እየረበሽ ያለ ይሄ ስለሆነ ነው አየን እንደው ልንገራችሁ ሐቂቃ ማንንም ጋር አይደለንም ያለነውኛ ከሐቅ ዑለማዎች ጋር ነው ትልልቅ አይማዎች ከኛ ጋር ባይኖሩ ኖሮ እኛ አደጋ ላይ ነበርን አይለቁንም ነበረ ግን ምን ያድርጉት እነ ኢብኑ ባዝ ጋር ነው ያለነው ግን ምን ያድርጉት እነ ኢማም ፈውዛን ጋር ነው ያለነው ግን ምን ያድርጉት ፈትወ ዳኢማዎች ጋር ነው ግን ምን ያድርጉት እነ ሸኹል እስላም ጋር ነው ያለነው አልጨመርንም አልቀነስም እነሱ በሄዱበት ላይ ትልልቅ በሄደበት ነገር ግን እነሱሳ እንዳመጡ በጭፍን እንደወረደ እንከተላለን ላ አበዳን እንደዛ አይደለም የምንከተለው እኛ ሰለፎችን ቢፈህም ሰለፍ መጀመሪያ ቁርአን ነው መረጃችን ሐዲስ ነው መረጃችን ፈህም ሰለፍ ነው ይሄ ነው ጥሪ የተደረገልን ወደዚህ ነው ይሄ ነው ኢጅማዕን እንድንከተል ኢጅማዕ ሰለፍን ያንን ይዘን እንድንሄድ ነው የታዘዝነው ከኛ የሚፈልገው ይሄ ነው ስለዚህ በዚህ ራሳችንን አስተካክለን ጠንክረን ወደ ቂርአት ኑ ብዙ ስራ ሰርቷል አልዑዝር ቢልጀህል ቀላል ስራ የሰራ እንዳይመስልህ አበጥሮታል ወላሂ ስንቱ ተበጥሯል ስንቱ ተንጓለለ አብሮ እንደ ጎርፍ ነበር የመጣው እንደ ደራሽ ጎርፍ እንደው ዳይፐሩም ፌስታሉም ቅርፊቱም እንደው ጭቃው ሁሉ አብሮ ጀለብዩ ደስ ብለዋል ጥምጣሙ ደስ ብለዋል በገፍ መጣ የአቂዳ ጀግና መስሎ ስታየው ጠብ ግማሽ ተው አይሄድም አያምርም እንደው በቋንቋው ሸምነው ልበልህ በሃያስከድም አያምርም ቀራ አልহামዱሊላህ ጠንክረን ሄድ ነው አንድ ነገርኛ ላይ የአቂዳ ቁሸት የሚያመጣ የለም አንድ ነጥብ ያነሳኛ ላይ የሚናገር ወላሂ የሚያስቶበት ስተት ያለበት እንደው ጀግና ሆኖ በመረጃ ካጸደቁት ወላሂ እንደው ደቂቃ ጨርስብንም ነተራጃ ወነቱብ ኢላላህ ጀለ ወዐላ አለይሰ ከዛሊከ አዩሃ الإخوة ይሃድል አው ማንም ምን ይለኛል ከለየ እንደዚህ አንድ ጊዜ ያበላሽ ይቶበታል ይለኛል
እንደዚህ ይሉኛል። እንደዚህ አይነት ነገር ውስጥ አንገባም። ነገ ቀብር የምንሄድ እኮ ነን። ነገ ቀብር ውስጥ እኮ መረቡክ ወመን ነብዩክ ወማዲኑክ እኔ ነኝ የምጠየቀው። እኔ ለኔ እጠየቃለሁ። እኔ አሁን አወገዙ አላወገዙ፣ አወደሰ አላወደሰ፣ ዛሬ ሰቅሎ ዛሬ በግጥም ጣራ ሊያስነካ የደረሰ ነገ ደግሞ ታችኛው መሬት ያስገባሃል። ይህንን እወቅ። በቃ ይሄ ነው አይደል? አዎ እምብዛም ሰዎች ላይ እምብዛም ቢያወድስህም ነፋ አትበል፣ ቢያወግዙህም ኩምሽሽ አትበል። ሰው ነው። ዛሬ የወደደህ ነገ ይጠላሃል። ግን እንደዛ ሆነን አንሻከክም። አብሽር፣ እንዋደዳለን። ሐቅ ስለሆነ የምንፈልገው በሐቅ ላይ ስለሆነ ያለ ነው። ስለዚህ ተውሂድ ላይ ጽና። የሰለፎችን የሚነገረውን ነገር ከሰለፎች ከታላላቅ ሊቃውንቶች የሚነገረውን አንብብ፣ አዳምጥ በደንብ አድርግ። ይሄንን ይዘህ ጠንክረህ መጓዝ ነው። አብሽር። ብዙ ሰዎች የሚናገሩት ነገር አለና ነው ከዑለማ ተቀነስን፣ ከዑለማ ተበጠስ። አልተበጠስንም እኮ ማን ጋር ያለ ነው እንደ ሸህነት? እኛ እንደ ቃድርያ ወይንም እንደ ነቅሸበንድያ ከአንድ ሰው የሆነ ፍቃድ የያዝነ የለም። ፍቃድ አይወጣም። እንደዚህ አንድ መሪ ኑሯት ወይንም የሆነ አሚር ኑሯት እሱ ጋር ከተገናኘን ሰለፍያ አለች፣ እዛ ጋር ካልተገናኘን ሰለፍያ ያለችም የሚባል ነገር የንግድ ፍቃድ አይደለም። ይሄ እኛ ዲን ነው የያዝነው። ዲን ነው። ሰለፎች ጋር እንገጥማለን አንገጥም፣ ጥያቄያችን ይሄ ነው። መረጃ የምንፈልገው በዚህ ጉዳይ ላይ ነው። ይሄንን ነቃ ብለህ በደንብ አድርገህ አስተውል ለማለት ያክል ነው። አፍወን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። حياكم الله وبياكم، حفظكم الله ورعاكم።